ሰላም ቅዱሳኖች የእግዚአብሔር ሰላምና ጸጋ ይሁንላችሁ። ይሄንን እየሰማችሁ ኮፍሊንግና ሼር አድርጉ። አንድ በረከት ሊባርካችሁ። ዛሬ በዚህ ተራራ ላይ እየጸለይኩ ድምጽ የመጣ ቃል ነው። እግዚአብሔር በዚህ ሳምንት፣ በዚህ ቀን፣ በዚህ ዓመት እግዚአብሔር መልካም ፊት ማየት ይሁንላችሁ። በጌታ በኢየሱስ ክርስቶስ ስም መልእክትን ለማስተላለፍ መጥቻለሁ። በረከታችሁን የበላ የቆየ ዘንዶ ሞቷል። በናዝሬቱ በጌታ በኢየሱስም መውጣታቸው መግባታቸው የእግዚአብሔር በጎ ፊት የምታዩበት በኢየሱስም ቀን ይሁንላችሁ። የእግዚአብሔር ቃል ትንቢተ ኤርምያስ 24:6 ያለው ቃል ማየት ትችላላችሁ። ሕዝቤንን በጎ ፊትን አያለው። እንደዛ ካለ በኋላ ምን ይላል? እናንተን እተክላለሁ እንጂ አልነቅላቸውም፣ እናንተን እሰራለሁ እንጂ አላፈርሳቸውም አለ። በጌታ በኢየሱስ ክርስቶስም